ኢየሱስ ነው ያሳደገኝ እስቲ ያሳደገኝ እስቲ የለም አዎ የለም በሰማይ የለም በምድር የለም እንዳንተ እስቲ በሰማይ በሉ በሰማይ የለም እንዳንተ በምድር የለም እስቲ ከኔ ጋር ተጨንቄ በምድረ በዳ አለቀስኩኝ ስለማልወጣ ይራባባያለ ከሰማይ አየኝ አታልቅስ አለኝ ለካኔም አንደኝ የሚያየኝ አባት የሆነኝ ስለዚህ ያሳደገኝ ኢየሱስ ያሳደገኝ ጩኸት ልታስቲ ያሳደገኝ ኢየሱስ ያሳደገኝ ኢየሱስ ነው ያሳደገኝ የሚል ያሳደገኝ ስለዚህ የለም አዎ የለም በሰማይ የለም ራባሻናናስ ያሉ ራባያታኑ ዘማርታኛኖ ራባያላላ ፕሮፌታሳኛኖ ባናሲካስ ኢየሱስ አባዬ ሃሌሉያ እንዳንተ ያለ ማንም የለም እስቲ ጉባኤው ጮና እንደ እግዚአብሔር ያለ ማንም የለም ይበል እስቲ ከዚህ በላይ መጮህ የሚችል አንድ ሰው ጮህ እንደ እግዚአብሔር ያለ ማንም የለም ይበል እስቲ እንደ እግዚአብሔር ያለ ማንም የለም እንደ ኢየሱስ ያለ ማንም የለም ሃሌሉያ ከመንገድ ላይ ያነሳኝ ያለ ዕድሜ ያከበርከኝ ሰው አረከኝ ከትልልቅ ሰዎች ጋር ደባለቀኝ እስቲ ከመንገድ ላይ ያነሳኝ ያለ ዕድሜ ያና ማዛታ ካባያታ ራባሸ ተለፈና ሲካማ ከመንገድ ላይ ያለ ዕድሜ ሰው አረከኝ ከትልልቅ ሰዎች ጋር ተባረከኝ ስለዚህ ምን እላለሁ ከፍ አድርጉ እስቲ እጆቻችሁን ሃሌሉያ ከፍ ይበሉ እጆች እልልታን የሚያውቅ ሕዝብ እሱ ምስጉን ነው በእግዚአብሔር የተመረጠ በእግዚአብሔር የተወደደ እግዚአብሔር አባት የሆነው እግዚአብሔር አሳዳጊ የሆነው አንድ ሰው ካለ እዚህ ጉባኤ ላይ እጆቹን ከፍ ያድርግ እስቲ ወደ ሰማይ ኢየሱስ ስምህ ይባረክ አባቴ
እንወድሃለን መንፈስ ቅዱስ። ሰው አይሆኑም አበቃላቸው። የነሱ ነገርማ ሰውም እግዚአብሔርም ረስቶታል ያሉ ይፈሩ ዛሬ፣ ይፈሩ ዛሬ። እግዚአብሔር ተናግሮ ረስቷታል፣ እግዚአብሔር ተናግሮት ረስቶታል ያሉ ያወሩ በሰፈር በመንደር ይፈሩ ዛሬ። ዛሬ እግዚአብሔር ሲጎበኝህ፣ እግዚአብሔር ሲጎበኝሽ፣ እግዚአብሔር ሲጎበኝሽ፣ እግዚአብሔር ወደ አንቺ ሲመጣ፣ እግዚአብሔር ወደ አንተ ሲመጣ ዛሬ ይፈሩ ጠላቶቻችን። ዛሬ ያወሩብን፣ የተሳለቁብን፣ የሳቁብን ይፈሩ። እውነት እውነት እላችኋለሁ እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር ከዚህ ቤት አንድም ሰው ሳይነካው አይወጣም። ለምን ጉባኤው ጮ ከዚህ በላይ አሜን አይልም? እስቲ ፕሊስ አጠገባችሁ ያለውን ሰው ያዙትና እንደዚህ በሉት፣ ዛሬ በሉት። ሃሌሉያ! ጠላት የሚያፍርበት ቀን ነው። ጠላት ያፍራል ዛሬ። እግዚአብሔር ዛሬ ወደ አንተ ሲመጣ ሰይጣን ያፍራል። ዋው! ያመነ አንድ ሰው ባገኝ ደስ ይለኝ ነበር። ሃሌሉያ! ሃሌሉያ! ከፋር ጉስቴ ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃ። እጆች ከፍ ይበሉልኝ እስቲ። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ኢየሱስ ብቻ በቂ ነው። ኢየሱስ ብቻ በቂ ነው። ሃሌሉያ! ኢየሱስ ብቻውን በቂ ነው። እኛ ቤት ኢየሱስ ካለ ሁሉ ሙሉ ነው። አረ የሚስማማኝ አንድ ሰው አለ እዚህ ጉባኤ ላይ? ኢየሱስ ያድናል። ሃሌሉያ! 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 በልታ በጭብጨባ ከምስጋናው ጋር እስከፍና አድርገው ይሄንን ጌታ እልልታ እስከፍ በእግሮቻችን ቆምና ከፍና አድርገው እስቲ ሃሌሉያ! በአምልኮ በዝማሬ በአምልኮ በዝማሬ ናይ በአምልኮ በዝማሬ በአምልኮ በዝማሬ ልምጣ ወደ አንተ ላሞካሽ ባማረው ዜማ ላቆላንተ ልምጣ ወደ አንተ ላሞካሽ ባማረው ዜማ እስቲ ልታደ ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል። እስቲ 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 ሙሉ ነው ይበቃኛል። እልልታለ በዚህ ቤት ያማረውን መዝሙር ያማረውን ቅኔ ገና ዘምራለሁ ያጠገበኝ ያማረውን መዝሙር ያማረውን ቅኔ ገና ዘምራለሁ አጠገብኩ አምላኬ ነው የደገፈኝ እንዳልወድቅ በድካሜ በሐሩሩ ጥላ ሆኖ ሳይለየኝ ካጠገቤ ከኋላዬ ሲከተለኝ እንቅፋቱ እንዳይጎዳኝ የጠላቴን ወጥመድ ሰብሮ መኖሪያዬ ሆነልኝ። ስለዚህ ሲከተለኝ ከኋላዬ ሆኖልኝ ነው ከላይ ኢየሱስ ቀኑ ሲከፋ ሲጨልም ኢየሱስ አለኝ ጌታለኝ 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 ጌታለው ሰው ጌታለኝ ጌታለኝ
ጌታ አለኝ ጌታ ጌታ ቅጥር ሆኖልኝ ነው እኔስ ያለፍኩት አላልፈውም ነበር ባይኖረኝ አባት የተናቀኝ ያጨለማ ይገርመኛል ኧረ እንዴት ጠፋ ሰባት እጥፍ የነደደ ማመስገን የሚችል አለ ወይ? ስለዚህ ዋስትና ይሆናል ለኔ ጌታ ለኔ ጌታ ለኔ ጌታ ጠበቃ ይሆናል ለኔ ጌታ ለኔ ጌታ እስቲ ልታለው ስለዚህ ጌታ አለኝ ጌታ አለኝ ጌታ አለኝ ጌታ ጌታ አለኝ ጌታ አለኝ ጌታ አለው ሰው ጌታ አለኝ ጌታ አለኝ ጌታ አለኝ ጌታ አለኝ ጌታ ጌታ አለኝ ስለዚህ ብቻ ኢየሱስ ቤት ካለ ሙሉ ነው ይበቃል ኧረ ኢየሱስ ይበቃል ኢየሱስ ይበቃል ሃሌሉያ መንፈስ ቅዱስ ቤት ካለ ሙሉ ነው ይበቃኛል ሙሉ ነው ይበቃኛል እስቲ ልታችሁ ጭብጨባት ይሰማ ለዚህ ጌታ ሃሌሉያ አንተ ብቻ ውጣ በምትሄድበት በእያንዳንዱ ቦታ ላይ እኔ ካንተ ጋር ይሆናለሁ ብቻ አንተ ጽና ብቻ አንተ በርታ ነገር አይበላሽም በጎን ያለው ያዝና ይከናወንልሃል በለው ሲያንደ ይሆንልሃል በለው ሲያንደ አሜን ይከናወንልሃል ይሆንልሃል እኔ እቀድማለሁ ዛሬ ያውላችሁ አባትም አይደለም እናትም አይደለም እንትናም አይደለም የሰራዊት ጌታ እግዚአብሔር ከፊት ይቀድማል እስከ ዛሬ ድረስ መሻገር ያቃተ የትኛው ጉዳይ ካለ ከእንግዲህ በኋላ መሻገር ይሆናል የተወሰደባችሁ ደስታችሁ ሁሉ ይመለሳል ወይኔ ምን አደርጋለሁ ብላችሁ ጎንበስ ቀና ብላችሁ የምታዩ የናንተ ነገር በአስቸኳይ እንደ ድንገት ወደ እጅ ይገባል ደካማ የተባልከው አንተ ራስህ በቅርብ ቀን የምስጋና እንጀራ ይሆንልሃል ወይኔ ቀጣይ ባለው ጊዜ አይሞት በእለቱ ምስጋና ይሆንልሃል ወይኔ ቀጣይ ባለው ጊዜ እንዲህ ምን አደርጋለሁ አይሆን ይሆንልሻል እስቲ አሜን የሆነ ያውላችሁ ምታቁ የሰማችሁ ከሐኪም ቤት ከሰዎች አንተ ራስህ የሰማሽው ጉዳይ ሁሉ ማነው ያ የሐሰት ጉዳይ ሆኖ እንደ ድንገት ቢሆን እንኳን የእግዚአብሔር ክንድ ያገኛል እንደ ድንገት ቢሆን እንኳን መሻገር ይሆንልሻል ኢየሱስ ጌታ ነው ይሄኛው በጣም የሚፈልገው ዕቃ ሆኖ ማለት ነው እዚህ ጋር እንደዚህ ቢሄድ እንደዚህ ሆኜ እንዳጋጣሚ ሊወርቅ ሲል እንደሚይዘው ማለት ነው በርግጥ እንዲህ ያውል ወደ ቀኝ ወደ ግራ ልትትች ይሆናል ግን መውደቅ አይሆንብህም የሰራዊት ጌታ እግዚአብሔር ያውል ውድቀትና ኪሳራን ሰዎች አያሳይም በሽታን ሞትን አያሳይም እንደ ድንገት ቢሆን እንኳን ጌታ እግዚአብሔር ያደርግልሃል ያውል ለዛውም አንተነትን አያይም ዛሬ ማንነትን አያይም አንተን ካየማ ያንተን ነገር ከባድ ነው አንዳንድ ሰው በራሱ እጅ ጥፋት አምጥቷል ችግር አምጥቷል ስለዚህ አንተን አያይም የተሰቀለው ኢየሱስን ይመለከታል ያን ኪዳን ያስባል ስለዚህ ዛሬ ያስባል ያደርግልሃል እስቲ አሜን ያው መቼም በጌታ ይታ አሰበ ካለ አደረገ ነው ያለው እኛ ጋር የሆነ ፕሮሰስ ጣጣ ያለው ጌታ አንደ ካሰበ ነገር ይሆነልህ ዛሬ ያኔ ማለት ነው የልጆቼ ጉዳይማ ቦታ አስይዛለሁ ብዙዎቻችሁ ዛሬ ማታ ከዚህ ስትሄዱ ማለት ነው የሰራዊት ጌታ የእግዚአብሔር ክንድ ያገኛቸዋል ያው እግዚአብሔር አንዳንድ ሰዎች ማለት ነው 2 3 ሆኖ 5 6 ሆኖ በግሩፕ መመቷል ስትመለሱ ግን የአንድ ሰው ጉዳይ ሳይበላሽ እግዚአብሔር ዛሬ በአድራሻህ ያገኘሃል በስም ያገኘሃል ታላቅ ክንድ ይገለጣል ፈጽሞ ስለ ጌታ የማይገባው አንተ ራስህ ስትመለስ ማለት ነው እንደዚህ ከሆነማ እኔ ይህን ጌታ አመልካለሁ ማለት ይሆንልሃል ትላንትና ማለት ነው ደፋር ልብ ያው ለማንም ማለት ነው ያውላችሁ ብዙ ጊዜ ወጣቶች ያው አለ ደፋር ልብ አለ ዛሬ ያው የተኛው ደፋር ልብ አይኖርም እግዚአብሔር ላንተ ቢሆንም አድርጎልህ ላንቺ ቢሆንም አድርጎልሽ እውነትም አምላክ እግዚአብሔር አለ ይባላል እንደ ትላንትና ማለት ነው ባይብል ብቻ አይደለም ታሪክ ያየው ሁላ እውነትም ጌታ አለ
ያንተን ያየ ያንቺን ያየ የሰማ ሁሉ ማለት ነው አለ አለ ይባላል። እና እግዚአብሔር እንዲህ አለ አሁን እኔ ቁም ያልኩት ለምንም አይደለም። የብዙዎቻችሁ ሰላም በአንድ ቃል ይመለሳል። ኢየሱስ ጌታ ነው። በእርግጥ ወደ ዝርዝሩ ይመለሳለሁ፣ ግን ከዛ በፊት እኔ የማወጣው ቃል ምንድነው? በጣም ከበዛ በእናንተ ላይ 5 ደቂቃ ነው የምጸልየው። ከዛ ትቀመጣላችሁ። እኔ እስከ ማታ እጸልያለሁ። ግን በ5 ደቂቃ ውስጥ ማለት ነው ሕያው እግዚአብሔር በትንሹ ከ306 ሰው በላይ ይፈወሳል። አሜን ነው ወይ? ከ306 ሰው በላይ አሁን በአንድ ቃል ይፈወሳል። የእግዚአብሔር ክንድ ያገኛቸዋልና ይሁንብህ ይሁንብህ። ያውላችሁ ሁለት ነገር ለአንዳንዱ ማለት ነው አምኖ እንደመጣ እንደ እምነቱ ይሆንለታል። አንዳንዱ ደግሞ ቅድም እንዳልኩህ ማለት ነው ዝም ብሎ ለመጣ እንኳን ቢሆን እንኳን ማለት ነው እግዚአብሔር ያደርግልሃል። ቃል ላይ ስናይ ማለት ነው የ38 ዓመት ታሞ የቆየ ሰውዬ ማለት ነው ኢየሱስ መጥቶ ሲያናግረው ወይኔ አምላክ መጣ ብሎ እሱ አልጮኸም። የሆነ ሰው መጣ ብሎ ማለት ነው ባኪኔ ሰው አጣው እንጂ ሰው እኮ ብኖር ኖሮ ተሸክሞ ወደ ውሃ ውስጥ ያስገባኛል። ሰው የለም ብሎ ነው የሚያናግረው። ይሄን ከሰማ በኋላ እንዲህ አለው አንተ ብቻ ሂድ ነው ያለው። አንተ ብቻ ተነስተህ ሂድ ነው ያለው። ዛሬ የቆመብህ ነገር ምንድነው? ሂድ ውጣ። እምቢ ያለ ምራፍ ምንድነው? ሂድ ውጣ። አረ ሰው አጣው ብራ አጣው እሱ አንተን አያጋው ይሆንልሃል። ኢየሱስ ጌታ ነው። ዝናብም አታይም፣ ደመናም አታይም። ይህ ሸለቆ ግን በውሃ እንዲህ የሚባል ጉዳይ የለም፣ መጨበጥ የለም። እንደው ካሰብነው የሆነ ስጋት አለ። ግን እግዚአብሔር እንዲህ ይላል እኔ ካንተ ከፊት ቀድም ያለውና ነገር ህይወቴ አይበላሽም። እንደ ድንገት እንደ አጋጣሚ የሰራዊት ጌታ እግዚአብሔር ዛሬ በአዲስ ኃይል ይጎበኛቸዋል። እስቲ አሜን። ስለዚህ ያውላችሁ ፈጽሞ ማለት ነው ያቺ ሴትዋ ደግሞ ቤት ውስጥ ሆና ቀምሱን ዳስሼ እንደሆነ አለችው። ገና ቤት ሆና ማለት ነው ኢየሱስ የሚባለው እኔ ሄጄ ቀምሱን ዳስሼ እንደሆነ አለች። አመነች፣ መጣች፣ ነካችው። ደግሞ ወዲያው ቆመ። አምና መጣች። ስለዚህ ያ 38 ዓመት ሰውዬው ፈጽሞ አላወቀም ማን እንደሆነ። የሆነ ሰውዬው መጣ ብሎ ያናገረው ለሱ ቢሆን ሆኗል። ደግሞ እቺ ማለት ነው አምና መጣለች፣ ለሱ ሆኗል። ስለዚህ በዚህ ጉባኤ ውስጥ ላመናችሁ ይሆንላችኋል፣ እንደ ድንገት ለመጣችሁ ይሆንላችኋል። የሰራዊት ጌታ እግዚአብሔር ካንተ ማለት ነው ወይኔ እኔ ዋጋ የለውም ካልከው ካንተ ከራሴ ምስጋና ይወስዳል። ለምስጋና ያበቃሃል። ስሜ ይቀየራል። ኢየሱስ ጌታ ነው። እኔ ምንድነው ማየው ያው እግዚአብሔር ይሄ ምንድነው ያው ኳስ ተጫዋች አይደለም፣ ግን አንዳንዴ እንደዚህ ኳስ ሲመቱ ነው ማየው። እንደዚህ መረብ ኳስ የሚጫወቱ ሰዎች በኃይል ሲመቱ ማለት ነው ልክ እንደ ኳስ ማለት ነው የቆየብኝ መርኳ ሁሉ ማለት ነው በአስቸኳይ ወደ እጅ በኃይል ሲመጣ አየው። እስቲ አሜን። ለብዙ ዓመት ታግላችሁ ጸልያችሁ እምቢ ያለው ለዛው ቀስ ብሎ አይደለም በኃይል መጥቶ ወደ እጅ ሲገባ አየው። እግዚአብሔር እንዲህ ብሎኛል ለልጆች ዛሬ ምርኮ ይመለሳል። እንደ ድንገት እዚህ አዋሳ መታሃል። ከአዋሳ ከተማ ግን ይዘህ የምትሄደው ትልቅ ክብር ይሆንልሃል። ያውላችሁ እኔ ዛሬ በጌታ መንፈስ ሆኜ ማለት ነው በመንፈሳዊ ዓለም የሰራው የጨረስኩ ነገር አንተ ግን ነገ ታገኛለህ። በጎን ያለው ነካ አድርግና ላንተማ አድሮ ይገባል። አሜን። ምክንያቱም እኛው ስናየው ማለት ነው እንደኔ አልቋል፣ እንደኔ ማለት ነው ነገር ሆኗል፣ ቦታ ይዟል። አሜን አሜን። ልክ ግንቦት ላይ ማለት ነው ትምህርት ካለቀ በኋላ ፋይናሉ ያው ፋይናሉ ሁሉ ካለቀ በኋላ ከተዘጋ በኋላ የሚያልፍና የማያልፍ ተማሪ ያታወቃል ገና በውጤቱ ማለት ነው። መቼም ማለት ነው ከ180 በላይ ሁሉ ያመጣ ሰው ማለት ነው ወይኔ እኔ ወርቃሉ ላይ አያስብም፣ ይልቁን ስንተኛ ነው የሚወጣ ነው የሚለው። እኔ ዛሬ ማይሉ ደሊንገር ካርዱ አንተ ነገ ልትወስድ ትችላለህ። ደረጃ ዛሬ አይቻለሁ። እኔ ሳየው ታሪክ ያማሪ ነው። ይልቁንስ አሉ ከሚባሉ ሰዎች ጋር እግዚአብሔር አንተን ያቆማል። ይልቁንስ ከነዚህ ጋር አንተን እግዚአብሔር ያቆማል። ያው እግዚአብሔር መውደቅ፣ ኪሳራ፣ ማልቀስ አይሆንብህም። በምክንያት የቤተሰብ ስም ሁሉ ይጠራል። አንዳንዱ ከዚህ ሄዶ ማለት ነው ቤተሰብ የሚወርስ አለ፣ ዘመድ የሚወርስ አለ፣ ከተማ የሚወርስ አለ። ሞቶ አይደለም በመንፈሳዊ ዓለም ባንተ እጅ እግዚአብሔር አሳልፎ ይሰጣል። በትንሳኤ ይሁን ይሆንባቸው። እስቲ ደስ ያለው አንድ ሰው ለጌታ በደንብ ልታጀብ ተመስ አሜን። እኔ አንድ ጸልያለሁ፣ ግን ከዛ በፊት ባለፈው ሳምንት ተጸልዮልኝ ነበር። እግዚአብሔር አድርጎልኛል። እንደው ጌታ እየሰራ ነው ወይ እንደው ባዶ ትንቢት ነው? እንደው ለዛ ያይ ነው። ከምንም በላይ ሰዓት በርግጥ እንደዚህ ያውቃለሁ። ቶሎ ጸልያለሁ።
ግን ባለፈው ከተጸለየልኝ በኋላ እግዚአብሔር አድርጎልኛል ምትሉ ሰዎች እናንተ አንዴ ወደዚህ ነውና ከዛ እንቀጥላለን። እግዚአብሔር ስሙ ይባረክ። ጌታ ስሙ ይባረክ። ስመጣ እኔ 2 ዓመት ሙሉ ነው ወደ ውጭ ወደ ለቅሶ ወደ ቤት ወደ ጎረቤት ሄጄ አላውቅም። አሞኝ ነው ያለሁት። እጄ ይሄ እዚህ መጥቼ ቁጭ ብዬ እንደዚህ አድርግ ስሉ አይሄድም። እንደዚህ ነው የሚያደርገው። ዛሬ ሳምንት ማለት ነው። እንደዚህ ደግሞ እስከ ሐሙስ ድረስ ማድረጉንም አላውቅም። እንግዳ ነኝ። በቃ ተጸልያለሽ በቃ ሂጂ አሉ ሰዎቹ። በቃ ተጸልያለሁ እሄዳለሁ ብዬ እዛ ምስክር ትመሰከራለሽ ብሎ ነው ሄድኩት። አሁን 2 ዓመት 3 ዓመት ሙሉ ስጋ አልበላም። 3 ዓመት ሙሉ ቡና አልጠጣም። 3 ዓመት ሙሉ ጨው ገባ ነገር አልበላም። ሰው ያማረ ነገር በቅቤ በምን ሲበላ በዓመተ በዓል አልበላም። አሁን ከዚህ እንደሄድኩ ሳልሄድ እዚህ ጋር ከተማ አንድ ዘመድ አለ እነሱ ጋር ሄጄ ጠጣው። ቡና ባዶ ጠጣው። ጨውም እስቲ አምጡ ብዬ በላው። እንደገና ቤትም ሄድኩ በላው ጠጣው። አሁን እዚህ 3 ሲኒ ጠጣው። ኢየሱስ ጌታ ነው። ክብር ስጡ እስቲ ለእግዚአብሔር። ሃሌሉያ ሃሌሉያ። ጌታ ነው። ኢየሱስ ጌታ ነው። አቤት ለጎረቤቶች እንዴት ደስ ያለው። በእውነት አብሮ አይበሉም ነበር። እሱ አትበላ እየተባልኩ ነበር የምኖረው። ኢየሱስ ጌታ ነው። እግዚአብሔር ይባረክ። አባቴ ይባረክ። ይሄንን ደግሞ በሽታም የሚፈውስ ልጄ በኢየሱስ ስም ይባረክ። እድሜውን ይጨምር። እግዚአብሔር ጸጋውን ያብዛለት። የሚወጣ የሚገባበት ሁሉ እግዚአብሔር ይቅደመው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እጆትን ወደ ላይ ማንሳት አይችሉም ነበር። አሁን ማንሳት ይችላሉ። እስቲ ለእግዚአብሔር ክብር ስጡ። እስቲ ለእግዚአብሔር ክብር ለኢየሱስ ይሁን። ቁጭ ማለት መነሳትም አይችሉም ነበር። አሁን እስቲ ቁጭ ብድግ ብለው ለእግዚአብሔር ክብር ያሳዩ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ባካችሁ ክብርን ለእግዚአብሔር ስጡ። ተፈውሰዋል። ኢየሱስ ጌታ ነው። ሃሌሉያ። እንደ እግዚአብሔር ያለ ማንም ስሜ ግርማ ይባላል። ግርማ ከሾኔ። ግርማ ልጃችን ሲወለድ መጀመሪያ ለኪዳር 6 ነው የተወለደው። ሲወለድም ትከሻው ላይ እዚች ጋር ነበረ እና ያ ነገር ልክ እንደተወለደ ወደ ወላይታ ሶዶ ውሰዱ አሉኝ። ወሰድን። ስንወስደው ወላይታ ሶዶ ይሄን አንችልም ብሎ ወደ አዋሳ ጻፉልን። አዋሳ ሲጽፉ አዋሳ አምጥተን 2-3 አምጥተናል። በ3ኛ ጊዜ አምጥተን ልክ እንዳመጣነው ከዶክተሩ ጋር እዚህ ጋር አንድ ባይሏ የምትባላለች እዚህ አዋሳ ነዋሪ ነች። እሷ እንደምንም ትብብር አድርጋ ዶክተሩ ጋር አሳይታ ዶክተሩ በቃ አልጋ ያዙ ብሎ አልጋ ክፍል ስንገባ አልጋ ጠፋ። አልጋ ሲጠፋ በቃ ምንድነው የምናደርገው? ልጁ በጣም እንትን እያለበት ነው፣ እያደገ ነው፣ ይሄ ነገር በጣም ያሰጋል ምናምን ብዬ ስጠይቀው ምንም አያሰጋም አለ። እሺ አልኩትና በቃ አልጋ ከ3 ወር በኋላ ነው የምታገኙ ስሉ ተመልሰን ወደ ሾኔ ተመለሰን። ወደ ሾኔ ተመልሰን ስንሄድ ልክ ጎረቤቴ ላይ እንትን ቴሌቪዥን አለ። ጎረቤት ሄደን ቡና ልንጠጣ ገብተን ይሄ እንትን ወንደርፉል እንትን ፕሮግራም እንትን ይል ነበር፣ ይሰራጭ ነበር። እዛ ላይ ህፃኑ በቃ አይኑን ቸክሎ ምንም ዞር ማለት አይፈልግም። ከዛ በኋላ ይሄ ነገርማ በቃ ለጌታ ይቻላል፣ ለሰው የማይቻል ነገር ለጌታ ይቻላል ብዬ በቃ ይሄን ህፃኑን ይዛችሁት ሂዱ ብዬ ለወንድሜና ለባለቤቴ ነግሬ እኔ አዲስ አበባ ነው ስራ የምሰራው። ወደ አዲስ አበባ ተመልሼ ሄድኩኝ። ወላይታ ሶዶ ላይ ኮንፈረንስ ነበረ። እዛ ወስዶ አስጸልዮ እስኪ እዛ ላይ እጃችሁን ጭናችሁ እጃችሁን ጫኑ፣ ያመማችሁ ቦታ ላይ እጃችሁን ጫኑ ሲባል ወንድሜና ሚስቴ ህፃኑ ላይ እጃቸውን ጭኖ ከዛ በኋላ ተጸለየለት። ዘይት የተጸለየውን ዘይት ይዞ ሄዶ እቤት መቀባት ሲጀምሩ ያው በ3ኛ ቀን ያ በጣም ያበጠው ነገር ሙሽሽ ማለት ጀመረ፣ መጥቆር ጀመረ። እና እኔ በዚህ ነገር ላይ ብዙ ወጪ አውጥቻለሁ። ለማይሆን ነገር ወላይታ ሶዶ 3 ሄጅ ያለው እንደገና ደግሞ አዋሳ 3-4 ሄጅ መጥቻለሁ። እዚህ አዋሳ ምንም ነገር በቃ እንትን ወጪ ያወጣሁት እንጂ ምንም ያደረጉልኝ ነገር የለም። እዛ ሂድ እዚህ ሂድ እዛ ሂድ ነው የሚሉት። በቃ እግዚአብሔር አሳክቶልኛል። እግዚአብሔር ሁሉንም ነገር ይችላል። ክብር ለኢየሱስ ይሁን። ይህንን ያደረገልን ናዝሬቱ ኢየሱስ ነው። በመጨረሻ ማለት የምፈልገው ነገር አለ። ይሄን ጌታ
እግዚአብሔርን በጣም ነው ማመሰግነው። ሁላችሁም እግዚአብሔርን አመስግነው። ለሰው የማይቻል ለእግዚአብሔር ይቻላል። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። እኔ 2001 ዓመተ ምህረት የዩኒቨርሲቲ ትምህርት ጀመርኩ። ከዛ ቀጠልኩኝና 2003 ላይ አይምሮዬን አመመኝ። ከዛ በኋላ ከቤት ማንም ሳያቅ ዘመድ ሳያቅ ተማሪዎችም ካምፓስ ያሉት ሳያውቁ ዝም ብዬ ጠፋሁ። ከጠፋው በኋላ ካለሁበት ከሌላ ቦታ አግኝቶኝ እየፈለጉ በሬዲዮ በተለያዩ ሬዲዮች ማስታወቂያ ተነግሮ ተፈልጌ ተገኘው። ቸርች እንግዲህ ታስሬ ለአንድ ወር ለሁለት ወር እየተጸለየ ቆየው። ከዛ በኋላ እንደገና እግዚአብሔር መልካም አረገልኝ። እንደገና በቀጣይ ሳመር ላይ ትምህርቴን ጀመርኩ። ከዛ ወዲያውኑ አሁንም ወደ መመረቂያ ሲደርስ 2005 ላይ በ5 ዓመተ መመረቂያ ኢዲፒኤም ነው የምማረው። መመረቂያ ሲደርሰኝ እንዲሁም በቃ መማር አልቻልኩም። ከፎቅ ላይ ጣለኝ። አሁን ከፎቅ ላይ ወድቄ ሰኒቱ የዩኒቨርሲቲው ኮሚቴዎች መማር አትችልም፣ አሁን አንተ የአእምሮ በሽተኛ ነህ፣ ስለዚህ ልጆችን አሳድግ ሂድ ብለው ወስነው ወደ ቤት ላኩ። ለሰው የማይቻል ለእግዚአብሔር ይቻላል። እኔ አሁን ለእናንተ ስናገር ቃል የለኝም። የኔ ቃል ተቀይሯል፣ ሌላ ቃል ነው ያለኝ። ስለዚህ እግዚአብሔር ደግሞ ይሄንን ቃል ይቀይራል፣ በኃይል ይሞላል ብዬ አምናለሁ። እና ምንድነው ወዲያውኑ ወደ ቤት ተመለስኩ። 1-2 ወር ስራዬን እሰራለሁ። ከዛ በኋላ ደግሞ ያጠፋኛል ከቤት የትን በረሃ ነው የሚያዞረኝ፣ ከተማ ሌላ ሩቅ ቦታ ነው የሚወስደኝ። በቃ ራሴን ሲቼ ሲቤት ሲመጣ ራቁቴን ነው የሚመጣው። ከዛ ባለቤቴ እንግዲህ እኔ ያለውበት አገር ሰው አይደለችም፣ የሌላ አገር ሰው ናት። እንግዲህ የአገር ሰው መሸከም በማይችልበት ሁኔታ እኔን አንከባክባኝ ዛሬ በህይወት እንዲኖር የረዳችኝ። ባለፈው ከኔ ጋር መታ በኔ ጉዳይ የተቃጠለች ማይፀን ካንሰር ተይዛ አታቅም። እሷ እዚህ መታ ለኔ ሲጸለይ ለሷም ተጸለየ፣ ያ ተገኘ። ነብዩ እግዚአብሔር ይባርከው እድሜ ይጨምርለት። እሷም ከካንሰር በሽታ ዳነች። ክብር ለእግዚአብሔር ይሁን። አሜን። ስሜ ገዛን አበራ ይባላል። የመጣሁት ከሻሸመኔ ነው እና እንደዚህ ሳመን አጋጣሚ ሄጄ ስመረመር ከተመረመርኩን 5 ወር ሆኗል። ከዛ ትንሽ ቆይና ተመልሰና አሉን። ሄጄ ኪኒኒ ምናምን ሰጡና ኪኒኒ በቃ ውስጥ ፍቃድና የሆነ አይደለም ብዬ አልውጥም ብዬ ጣልኩኝ። አሁንም ተመልሰና አሉን ደወሉና ሄድኩኝ። በቃ ሲሄድ እየዋጥኩ ምናምን አልኩኝ። እንደዚህ ያልኩ ቆይቼ ልክ 2 ወር ስሞላ የሆነ ልጆች ነበሩ። እሱን ሳማክራቸው ጦንቃ ቤት ትሄዳለህ እንዲህ መድኃኒት አለ ትድናለህ ምናምን አሉኝ። እሺ ብዬ ከነሱ ጋር ጦንቃ ቤት ሲሄድ ልክ ሲገባ እንደዚህ ቤት ስናገር በቃ ትድናለህ ችግር መድኃኒት አለ ምናምን ብሎን እና ለሊት እየመጣ ተጣ በባዶት ምናምን እያለ እኔ ማላቆ ነገር እየቀቀለ ያጠጣናል። በቃ ያን ነገርም እየገባ ሆደ ውስጡ ያቃጥለናል። በቃ አሁንም ድጋሚ 2 ቀን ሄጄ ጠጣውንም 2 ኒከል እያቃጠር ትኩስ ነው ከቀዝቀዛ አድንም ምናምን ይለናል። በቃ ትኩሱን ያጠጣውን በቃ እሱም ብዬ ድሮ በቃ በጣም እኔም በእዛ ተመክሸርኩ። በቃ በጣም ድሮ ጠጪ ነበርኩ፣ ቃም ነበርኩ፣ አጫሽ ነበርኩ። በቃ እና ጌታ ከተቀበልኩ 2 ወር አልሞላም። እና ጌታ ተቀበየ 2 ወር ሳይሞላ አጋጣሚ በቃ እንደዚህ ሰዎቹና ኮንፈረንስ አዋሳ አለ ምናምን ብሎ ወደዚህ አመጡን። በቃ ልክ ሲመጣ ሮብ መጣውን ተመልሼ እጄ ወደ ሻሸመኔ አድሬ ሐሙስ መጣውን። እዚህ ሲመጣ ነብይ እስራኤል ታማሞች ወደዚህ ኑ አለን። ልክ ፎቶ ይዤ መጣውና እዚህ አሳየውን እና ጸለልን። ከዛ ውሃም ደግሞ ጸለልን፣ ውሃም ጠጣውን። ልክ እስከሚና በቃ ውስጥ አልችልም ማለት በቃ ማታም ራሱ ተመርመር ያለ ውስጥ አልቻለም ማለት ውስጥ። ከዛ ጠዋት ጃርብ መረመራለሁ ኔጌቲቭ ምንም የለብም ተባለ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። እና በቃ ያው ደስ ብሎኝ ነው የምናገረው። እና ለዚህ በቃ ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። እና ነብይ እስራኤልን ደግሞ እግዚአብሔር ባርክ በሉልኝ። እግዚአብሔር ባርክ በሉልኝ ነብይ እስራኤልን። ክብር ለጌታ ይሁን። ክብር ለእግዚአብሔር ይሁን።
እኔ እዚህ የመጣሁት ማለት ይማራለሁ ለትምህርት ነበር የመጣሁት። እዚህ ስማር እንዳጋጣሚ አመመኝ። ከዛም በኋላ መጀመሪያ ሲጀምር ደም ነበር የሚያስመለሰኝ። ደም ካስመለሰኝ በኋላ በቃ ምንድነው ጌታው ያልኩኝ ሪፌራል ያልኩኝ። ከዛ ከመረመሩ በኋላ የኩላሊት ኢንፌክሽን አለሽ ደግሞ እጢ ያለብሽ ይሄ መውጣት አለበት ካልሆነ ትሞቻለሽ አሉኝ። ከዛም በኋላ እኔ አልሞትም እኔ የቃል ኪዳን ሰው ነኝ ብዬ በእምነት በቃ እኔ ውጤቱን ብቻ ይስጡንና እኔ የእግዚአብሔር ሰው አለ እዚህ እሱ ጋር እጄ ጸልያለሁ አልኳቸው። ከዛም በኋላ ሲኖግራፊ ማነሱ አራጅም ተነሳው እጢ እንዳለ ነገሩኝ። ከዛም ተስፋ ቆረጥኩኝ። ቤተሰቦችም ጉፋ ነበሩ ደወልኩላቸው። ከዛ እኔ ጋር ሲመጡ እነሱም ተስፋ ቆረጡ። በቃ መሞቴ ነው ብዬ እኔ ተስፋ ስቆርጥ በቃ ይውጣ እጢ ካለ መውጣት አለበት አሉ እነሱ። መውጣት አለበትም እኔ ጸልያለሁ የክርስቶስ ኃይል ከመረጃም ከማስረጃም የእግዚአብሔር ኃይል ይበልጣል አልኳቸው። ከዛም በኋላ እነሱ መሞትሽ ነው በቃ ትሞቻለሽ እጢሽ በጣም ከባድ ፋወር ስላለ ትሞቻለሽ አሉኝ። ከዛ እኔ አልሞትም አንድ ቃል ነገርኳቸው። ከመረጃም ከማስረጃም የእግዚአብሔር ኃይል ይበልጣል። ነቢይ ያለ እሱ ጋር ሄዳለሁ ይጸልይልኛል ይፈወሳለሁ አልኳቸው። ከዛም በኋላ እኔ ግቢ ሲገባ ሰው ነበር እንዲህ ተሸክሞ ነበር ያመጡት። ከዛም ሲመጣ ነቢዩ ካገኘው እንዲህ ካየው ይፈወሳለሁ አልኩት በእምነት። እኔ እዚህ ሲገባ እሱ በመኪና ነበር የመጣው። በዚህ ሲመጣ እኔ እዚህ ቁጭ ብዬ ጋቢ ለብሼ ቁጭ ብዬ ነበርና ቀና ብዬ ፊቱን ካየው በኋላ በሽታ የት እንደሄደ አላውቅም። ከዛ ምንም አላለኝም። ፊቱን ካየው በኋላ በሱ ሆኖ ጌታ ይፈውሰኛል በእምነት አልኩኝ። እሱ በመኪና ሲወርድ የሆነ ፋውል ከተሰማኝ በኋላ እንዲህ አየውኝ። ካየው በኋላ የት እንደሄደ ራስን ቼክ ሳደርግ የለም። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር በእኔ ህይወት ላይ ትልቅ ነገር ሰርቷል። እኔ የመጣሁት ከደቡብ ኦሞ ዞን ከጂንካ ከቀይ አፈር ቀበሌ ነው የመጣሁት። ስመጣ እጅግ በጣም በከፍተኛ ችግር ላይ ሆኜ ነው የመጣሁት። በድንገተኛ ታመሜ ከዚህ በታች አንድ እግር ሙሉ አብጦ ስታመም ነበር ሆስፒታል የሄድኩት። አንድ ቀን ሆስፒታል ካደርኩ በኋላ የእግሬ ህመም ወደ ልቤ መጣ። ልቤን አፈኔ፣ መተንፈስ አቃተኝ፣ ኦክሲጅን ተሰጠኝ። 2 ቀን እዛው ሆስፒታል እንዳደርኩኝ ሪፈር ተጻፈልኝ። ራስሽን አድኝ ብሎ ሪፈር ጻፉልኝ። ከዛ ሐዋሳ ሆስፒታል አምቡላንስ ተከራይቼ 4000 ብር ከፍዬ ሐዋሳ ሆስፒታል መጣሁ። መጥቼ 10 ቀን የታከምኩ ያለው አልቻሉም። ዶክተሩ ይመጣና አይ አዲስ አበባ ትሄጃለሽ ሪፈር እንጽፍልሻለን ይሉና ይመጣሉ። እኔ እንደዛ ባለ ሰዓት አንድ ልጅ ከኔ ጋር ነበረች ስታለቅስ ነበር። እኔ ግን እየሳኩ ነበር። በኢየሱስ ስም እኔ አዲስ አበባ አልሄድም ብዬ ስቄ ታውኩኝ። በንጋቱ አሁን ይመጣና አንቺ ወረቀት አላሰርሽም እንደ ትሄጃለሽ ዶክተሩ አለኝ። እሺ መፍትሄ ምንድነው ለኔ በሉልኝ ስል እንደገና ይሄን ወረቀት ይዘሽ ሄደሽ ባለፈው ላንቺ ልብሽን የሰራው ዶክተሩ ጋር ውጪና አሰሪና ይዘሽ ነው ያሉ። ከአልጋ ላይ ወረድኩና ኦክሲጅኑ ነቅዬ ወረድኩና እሺ ልጄን ይዤ ወጣሁ። ሲመጣ ዝናብ በጣም ሲዘንብ ነበረ። ቸርች የጌታ ሰው እስራኤል ጋር ገባሁ። አላቅም ግን በጓሮ በኩል ዝም ብዬ ተደብቄ ገባውና የሆነ እቃ ክላስ ምናምን ነበር ውስጡ ገብቼ ተኛው። እኔን ካገኘ ጌታ እዛ ቦታም ያገኘኛል አልኩና ቦታ ለምቀመጥበት ገብቼ ተኝቼ ያለው አገልግሎቱም የጌታ ሰው ሲጀምር አማረች የምትባል ሰው ይላል። ሲጠራኝ ደነገጥኩኝ። ከዛ አዳመጥኩ። አማረች ብዙ ናት እስቲ ያለው ደንግጬ ቁጭ ያለው አንድ ሴት ብቻ አማረች የምትባል ተነሰች። ሰማለው ይዛውኝ አማረች አንቺ አይደለሽም የጌታ ሰው ይላል። ከዛ ልጅን ቀሰቀስኩትና ተንሽ እስቲ ቸርች ውስጥ ምን እንደሚባል እስቲ ስሚ ሲል ሮጣ ወጣች። የእግዚአብሔር ሰው አማረች አንቺ ነሽ እንደብለው ልጅን ስጠይቅ አይደለችም የኔ እናት ናት አማረች። የት ናት ያለችው? ያው ውስጥ ተኝታለች።
አገልጋዮቹ ተራርጦ ደረሱና ከመኝታ ላይ ተሸክሞ ከሰግጃ ላይ ተሸክሞ እግዚአብሔር ሰው ፊት አመጡ። በእውነት እግዚአብሔር ሰው ይሄ በሽታ መፈወሱ ብቻ ሳይሆን ያለው ነገር ሁሉ በቤቴ ላይ ያለውን ችግር ሙሉ በሙሉ አንብቦ ተናግሮ አዲስ አበባ ትሄጃለሽ ተብለሻል፣ እያለቀስሽ ነው የመጣሽው። አዎ አትሄጂም፣ ኦፕራሲዮን ልብሽ አይደረግም። ክብር ስጡ ለእግዚአብሔር። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ለሰው የማይቻል ለእግዚአብሔር ይቻላል። ኢየሱስ ጌታ ነው። በወቅቱ የእግዚአብሔር ሰው ሲጠራሽ እየተራመድሽ ነው የመጣበት፣ ምንም ማድረግ አትችይም። ተሸክሞኝ ነው አገልጋዮች ያመጡኝ። ተሸክሞ ነው የሚሄደው እንጂ አይሄድም። እግሬ መሬት አይደርስም። ልቤ በጣም ይመታኛል፣ አልችልም። ከዛ ልብሽ ኦፕራሲዮን አይደረግም፣ ምንም አትሆኝም ብሎ እግዚአብሔር ሰው ጸለየልኝ። ለዚህ ለእግሬም ጸለየ። ከዛ ተቀብዬ አንድ ልጅ ነበረ። ይሄ ልጅ እስር ቤት ነበረ፣ 3 ዓመት ተፈርዶበት። አንድ ልጅ ነበረሽ? አዎ። እስር ቤት ነበረ? አዎ። ጌታ እግዚአብሔር በሰላም ያወጣል፣ አታልቅሽ ብሎ ጸለየልኝ። አሁን በሰላም ከእስር ቤት ወጥቷል። ክብር 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 ለዚህ ጌታ። ሃሌሉያ! ከዛ ተመልሼ ቀኑ መሸት ሲል ትቼ ዶክተሩ ቤት ሄድኩና ወረቀቱን አሰራው። አውቄ አሰርቼ ማታ 3ኛ ፎቅ ላይ ነው አዋሳ ኦፕራሲዮን 3ኛ ፎቅ ላይ ነው አልጋ ያዝኩት። መጀመሪያ በእንትን ነው በክራንች ነው እስከ ሊፍት ጋር ድረስ የመጣሁት። ግን እንዲህ ትንሽ ወንድምና ልጅ ነበር ደግፎኝ ተራምጄ 3ኛ ፎቅ ላይ ወጣው በሰዓቱ። ክብርን ስጡ። መራመድ የማትችለው ሰው ሃሌሉያ! የእግዚአብሔር ሰው ከጸለየላት በኋላ እስከ 3ኛ ፎቅ ድረስ ኢየሱስ ጌታ ነው። እስቲ እግዚአብሔር ሁሉን ይችላል በሉ እስኪ። ተራምደሽ ወጣሽ? ከወጣው 3ኛ ፎቅ ከወጣው በኋላ 5 ሰዎች አልጋ ይዞ ነበር ክላስ ከኔ ጋር ያሉት። ጠዋት ሲሄድ አይቶኛል። እኔን አይቶ ዘለሉ። የት ሄደሽ ነው የምትመጪው? እኛም አንቺ ያለሽበት ቦታ ከየት ነው የምትመጪው አሉ። ወደ እግዚአብሔር እጄ ነው የሚመጣው፣ እግዚአብሔር ፈውሶኝ ነው የመጣው ስል አንድ እንደኔ ልብ በሽተኛ ልጅ ነበረች። እኔ ሄዳለሁ ብላ ተነስታ ከአልጋ ላይ ወረደ። ሄዳለሁ እኔ ብላ እኔም ሄዳለሁ። ጠዋት አደርኩና ዶክተሩ ወረቀቱን አመጣሽ እንደ አሉ። አዎ አሰርቼ አምጥቻለሁ ይኸው ብዬ ወረቀቱን ስሰጥ አንብቦ አየና ቢሮ ይዞ ገባ። ከዛ ወረቀቱን ይዞ ጽፎ እንደገና ወጣና አይ አዲስ አበባ አትሄጂም ተርፈሻል። አረ ክብር ስጡ ለእግዚአብሔር። ሃሌሉያ! እዚህ ጩና ኢየሱስ ያድናል በሉ እስኪ። ጸዳ አድርጎ ነው ኢየሱስ የሚያድነው። እስቲ አጠገብ ጋር ያለውን ሰው ተርፋል በለው እስቲ። ኢየሱስ ጌታ ነው። ከዛስ አሜን ተርፌያለሁ። ያተረፈኝ ሰው አይደለም፣ ናዝሬቱ ኢየሱስ ነው ያተረፈኝ። ተርፌያለሁ። ና አሁን ምንድነው መፍትሄ? አታወጡኝም እንደ እኔም ለማውጣት ፈልጋለሁ። ልብሽ ብድን እግርሽስ አለ። እግረም ይድናል። እኔ እወጣለሁ ብዬ እግዚአብሔር በሚያውቀው ነገር በእግዚአብሔር ፊት ነው የምናገረው። 10 ስሪንጅ የገዛሁት አለ ለእግሬ መርፌ ለመወጋት መድኃኒት አለ። እሱ መድኃኒት ጠቅልዬ ፌስታል ወደዛ ጣልኩና እኔ እወጣለሁ አልኩት። አትወጪም አለ። እወጣለሁ ቢቀር እናንተ ያዛችሁት ብር እዛ ይቀራል እንጂ እኔ እወጣለሁ ብዬ ዶክተሩ ጋር ሲከራከር እምቢ አለ። አለቀስኩት። 2 ቀን ሙሉ አለቀስኩ። እወጣለሁ ብዬ መርፌ አልወጋ መድኃኒት አሉት እወጣለሁ ስል ከዛ መጨረሻ ላይ ወረቀት ጻፈልኝ። ከዛ ወጥቼ ቸርች እዚህ ነበረ። እንደገና ቸርች ገብቼ እዛ 2 ቀን አደርኩ። ወደ ቤት ተመልሼ ሄድኩኝ። ወደ አርባ ምንጭ ነው ሄድኩት። ቤት ማለት ይቅርታ፣ ወደ እናቴ ጋር ወላይታ ሄድኩኝ። ከዛ እግሬ ይሄ ፈነዳ። ካበጠበት ቦታ ጠቅላላ ተሰብስበው ፈነዳ። አሜን። ፈንድቶ እግዚአብሔር ምስክሬ ነው። 2 እጅ እንደዚህ አድርጌ ባስቀምጥ ቀዳዳው አይሸፈንም። ከዛ ወደ እግዚአብሔር ሰው ጋር ዳግም ይዤ መጣሁ። ዘይት ቀቦ ጸልዩ፣ ምንም ችግር የለም አሉ። ተመልሼ እንደገና ሄድኩኝ ወደ ወላይታ።
ከዛ ሄጄ ያለው ይሄ ቁስል የተሰበሰበ በራሱ ሰዓት ገጠመ። ይሄ መስከረም ከአንድ እስከ 15 እንትን የተከሰተው ክስ ነው። እንግዲህ በእግዚአብሔር ፊት ትመሰክሪያለሽ የጌታ ሰው ስላለም እንኳን ሐዋሳ ላይ ቀርቶ አዲስ አበባ ላይ ሄደሽ መስክር ይባል እኔ እመሰክራለሁ ብዬ ነው ወገኖቼ የመጣሁት። አመስግኑ እናንተም እግዚአብሔር። ክብር ለኢየሱስ ይሁን። እስቲ በዚህ ህመም ለምን ያህል ጊዜ ነበር ስትሰቃይ የነበረው? ማለት ለምን ያህል ጊዜ ነበር? ልቤን መጀመሪያ ስታመም 2 አመታት ያህል አያስተኛኝም፣ ያፍነኛል። ከዛ የተነሳ ነው እግሬ ጋር አንድ ላይ መስከረም አንድ እግሬ ጀመረ፣ አንድ ላይ ተያይዞ በቃ መስከረም 7 ድረስ ቤት ስቃይቼ ነበርኩ። ከዛ በኋላ ነው ወደዚህ የመጣው። ክብር ለኢየሱስ ይሁን። ለ2 አመት ስትታመም የነበረውን ህመም የናዝሬቱ ኢየሱስ ፈወሰሽ። አሜን። ክብር ለኢየሱስ ይሁን። ይሄንን ጌታ እንዲል አድርጎ ለፈወሰሽ ይሄንን ጌታ እስቲ ምን ትይዋለሽ? እድል ልስጥሽ። እውነት ይላችሁ ያለው እኔም ቢሆን ከእንግዲህ እንደው ለሐኪም ቤት ፓራስታሞል 2 ብር ነው የሚገዛው። ፓራስታሞል እንኳን 2 ብር አልገዛም። እናንተም አትግዙ። 2 አልገዛም። የናዝሬቱ ኢየሱስ ይፈውሳል። ለዚህ እግር ሆስፒታል ላይ የተሰጠኝ ለማውጣት ማውጫ ሰጡኝ ሲል 112 ፍሬ ካፍ ሰጡኝ። ከፍዬ ወስጃለሁ፣ ግን አንድም አልተጠቀምኩት። ና ለሐኪም ቤት ብር አታውጡ፣ ወጪን ገንዘብን ማይጠይቅ ክፍያውን ማይጠይቅ የናዝሬቱ ኢየሱስ አለ። ጌታ ይባርክ። ክብር ለኢየሱስ ይሁን። የእግዚአብሔር ሰው እኔ በማህፀን ካንሰር ለ8 ወራት እሰቃይ ነበረ። በጣም በማህፀን ካንሰር እሰቃይ ነበረ። ወደዚህ ስፍራ ሰዎች ኑ ሂጂና እዛ ትፈወሻለሽ ባልኩኝ ወደዚህ መጣሁኝ። ከዛ የእግዚአብሔር ሰው አንተ በስሜ ጠራኸኝ፣ ጸለይክልኝ። ከዛን ቀን ጀምሮ ተፈወስኩኝ። ሄጄ ሐኪም ቤት ህመሜን ለማረጋገጥ ዶክተሮች ጋር ሄድኩኝ። ሴኖግራፊ ተነሳሁኝ። ህመሙ የለም ነፃ ነሽ የሚል የሐኪም ማስረጃ ሰጡኝ። አሁን ፈጽሜ ተፈውሻለሁ ትላለች። ክብር ለኢየሱስ ይሁን። ስሙትን ከየት እንደመጡ እስቲ የተደረገሎትን ነገር ይመስግኑ በሚችሉ ቋንቋ። ታይዶይ ኮይሻ ወረዳ ቀበሌ ሰረ ባላካ ከተማ ይባላል ሐዋሳ ጤና መዲና ካርዴ ቀበሌ የሚዶገ ደያጋ ሰፍኔት ድርጅት እንዲው የሚዶጋ አካዳቢን ወባ ክርኒያራ ቀስ አይነ ባጋና አገኘው ሱት አይፈጫጊደ አትዲ የድን ወልቃማ ነቤ እስራኤል ያገውገ ሐዋሳን ደሲ ሄጋነ ቢያ ባግዲያ ኮ ነሱን ታካጤግት ከሰና ያገ ሀቢታን ዲያ ነቢያ ፈካ አዲ ያገ አዴሲ ሃሌሉያ ክብር ለኢየሱስ ይሁን። ያው የምችለውን ያህል ተረጉማለሁ። በምድሪ በሐዋሳ ባለውበት ምድር አንድ ነብይ ሐዋሳ ላይ ተነስቷል። ታላቅ ነብይ ሃሌሉያ። እንዴ እዚህ ካሉት ነቢያት ይበልጣል እንዴ? አረ ይበልጣል። እዛ ያለው ተብዬን የመጣሁት ክብር ለኢየሱስ ይሁንና እዚህ መጣው። እዛ ብትሄጂ በስምሽ ይጠራሻል፣ በሽታሽን ይነግርሻል፣ ትፈወሻለሽ ተብዬ መጣው ነው የምትለው። ክብር ለኢየሱስ ይሁን። ጌታ ባይራ ነብይደሲ ያግደ ወደ ሳቲያንታስ ኢመትዳ ቃላይ ሉቃስ ወንጌልያ ምዕራፍ ያላፉና ናይነ ከተማኒ እስነ አይዲያገ አም ምሽረሳይ ቅችዳጋ ቢዲ ኢየሱስ ቃሬዛ ቦችዶ ሳቲያን ነኖ ምኖ ደንዳ ያግደ ኢሚዶጋ ታሲ ጦሳይ ወድስና አንቶ ተራቀሲ ኢየሮሳ ሶንታማነ ና ኡላይታ ሃይቅደና ኢዮ ነያ ጥስካስፖትን ሃይቀበይኩ አይሲሚ ጨቲ አይሲ ጫጫታ ወደ ያገ ክብር ለኢየሱስ ይሁን። ወደዚህ ስመጣ እግዚአብሔር ቃል ተናገረኝ። አንደኛው ቃል የተናገረኝ ናይል በምትባል ከተማ
ልጇ የሞተባት ሴት ነበረች የሚለውን ያንን ክፍል ነው የተሰጠኝ። ኢየሱስ ቃሬዛውን ሲነካ ያንን ክፍል ተሰጠኝ። አመንኩኝ፣ ያንን ይዤ መጣው። ሌላው ደግሞ የመቶ አለቃው ልጅ ሞታባት ልጅቱ አልሞተችም በሕይወት አለች የሚለው ቃል ተሰጠኝ። ያንን ቃል ይዤ ነው ወደዚህ የመጣሁት ነው የሚሉት። ክብር ለኢየሱስ ይሁን። ኢየሮስሶን ታመነና ኡላይታ ሃይቅደና ይው አይ በጫጫታይ ነያት እስካስፈት ሃይቁኩ ጴጥሮስና ዮሐንስና ያዕቆብና እክድ ኢየሱስ ገለዶ ወዲያኒ አን ሀንን ቢናኤ ደንዳ ያግዲ ሚዮባ iyo mita yagenna iya dendidoga Xoossa qaalay odiyo maaran taayyo yootis. Hegaatto baqa taayyo odis hegaa yaatin hagaa yaanayyo yaakko baana paxada yaana gaada bayran iyaga daaton de'iyarira iyaaway diyageeti haaya hagan woossin paxada baasagin issoy qa gaxariya yiidi hagaa yiidi biidaageekka pattiyagee deesi yaagin ha biitta nabiyappe aadhdhigin aadhdhes gin Xoossa shene gidikko yaakko paxada yaanagaas ክብር ለኢየሱስ ይሁን። በቃ ካለውበት ምድር ቃል ይዤ መጣሁኝ። ሃሌሉያ። የሚያድን የእግዚአብሔር ጸጋ የተገለጠበት እግዚአብሔር ሰው አለ ተባልኩኝ። እዚህ ካሉት ይበልጣል እንዴ? አዎ ይበልጣል ብዬ አምኜ መጣሁኝ። ወደዚህ ወደ አዋሳ መጣሁ ነው የሚሉት። ክብር ለኢየሱስ ይሁን። hegappe doomidaagan aggada hagaaya aggas masqaynno gallassi woossaydaagaas oruwa galla kemishitu 3 saatiya kabna a bagga heera ta sunttay ayelechi alaala geetettees. ayelechi alaalaagin xeegettada yaada nena sakkiya sawoy kema ay hargeekka kansereekka ne bollan ayba sawoykka hagaappe sinttan sakkenna paxada sabba aakime masarajjaa ekka yagin baada maytsaniya araajjiya denddaas hargee baawa yaagis. እስቲ በሽታ የለም በሉ እስኪ። እስኪ እልልታ አበባች ይባላል። የመጣው ሾኔ ነው። ከዛ 4 ወር ፈሳሽ ይወጣል። ከዛ ያቃጥላል። ፓንት መጠቀም አይችልም። በእግር መራመድ አይችልም። ይሄ ነገር ካንሰር ሊሆንብኝ ነው። እግዚአብሔር አንተ ታውቃለህ፣ ግን አይሆንብኝም ብዬ ወላይታ ሄድኩኝ። ከዛ ቅዳሜ ዋልኩኝ። ቅዳሜም እየፈራሁ ዋልኩ። ይሁድም እየታመምኩኝም መጨረሻ ሰዓት ነብዩ እስራኤል ቆሙ፣ መርገም ይሰበራል፣ ጭንጋፋ ይሰበራል አለ። ከዛ ውሃ አነሶ ከዛ ፉንዳሚያን ሜዳ ላይ ወጥቼ ፓንቴ ከለከለኝ አውጥቼ ታጠብኩ፣ ጠጣው፣ ተፈወስኩኝ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ነብዩንም እግዚአብሔር ይባርክ። ከዚህም በኋላ ያለው እድሜን ሰጣለሁ፣ ዘመኔን ሰጣለሁ፣ ህይወቴን ሰጣለሁ። ክብር ለኢየሱስ ይሁን። ማለትም ቀን በቀን ፈሳሽ ከማህፀንሽ ይወጣ ነበር? አዎ፣ ቀን በቀን ይወጣል። ያንን ውሃ ከጠጣሽ በኋላ የዛኑ ቀን ነው የቆመው ፈሳሹ? የዛን ቀን ታጠብኩ፣ ቆመ። ክብር ለኢየሱስ ይሁን። ይህንን ያደረገው የናዝሬቱ ኢየሱስ ነው። በመጨረሻ ይህን ጌታ ምን ማለት ትፈልጋለሽ? ዘመኔን ሰጣለሁ፣ ህይወቴን ሰጣለሁ። የእግዚአብሔር ነብዩንም እግዚአብሔር ይባርክ። ምድሪቱን ይውረስ፣ ኢትዮጵያይቱን ይውረስ። አሜን። በዛሬ ቀን በዛ ማታ ላይ ሰዓት ልክ የሚባል ጉዳይ ይሆናል። ጌታ ያስገርማችሁ፣ ሰላማችሁ ይመለስ፣ ታሪካችሁ ይቀየር፣ እግዚአብሔር ግን ያገኛችሁ ወይ? እግዚአብሔር እንዲህ ብሎኛል ዛሬ ለልጆቼ ለራጃቲኮ ማማሳቲካ ፕሮጃናቲካ አሜን አሜን። እኔ ዛሬ በጥንቃቄ ጸልያለሁ እንጂ ጭቃ ባይሆን ይሁን ልብሳችሁ እንዲጎዳ አልፈልግም። በጥንቃቄ ጸልያለሁ። ጌታ እግዚአብሔር በኃይል ይጎበኛቸዋል። ሰላማችሁ በሚገርም ኮንዲሽን ይመለሳል። ያው እግዚአብሔር ቆይ እኔ ትልቁ የሚገርመው ልንገራችሁ፣ ያው ቸርች አለ፣ ቃል አለ፣ በየጊዜው ይሰበካል። ስለምሰበክ አይደለም ዛሬ ስለሰማው እናገራለሁ። እግዚአብሔር ለቤተሰቢ መልካም ያደርጋል። እግዚአብሔር ለመንደሪ መልካም ያደርጋል። ከዚህ ከተማ እንደዛው አትመለስም። ነገርሽ ሁለት ቦታ ይይዛል። እስቲ አሜን። ስለዚህ ለብዙዎቻችሁ ያው እግዚአብሔር ይሄ በዚህ ማታ ሰላማችሁ ተመልሶ ታሪካችሁ ተቀይሮ እናንተ የዘጋችሁ ሰዎች የዘጋው ማንንም የዘጋው ምዕራፍ ተከፍቶ እግዚአብሔር በነገ ዕለት ነገ በአዲስ ቀን አዲስ ምስጋና ይሆንልሃል። በአዲስ ማለዳ አዲስ ክብር ይሆንላችኋል።
እግዚአብሔር ያስገርማቸዋል። ሀደሮ የመጣሽ እልፍነሽ ሀደሮ ነይ እስቲ ተው ለጌታ ስም በደንብ ይጨበጨባል። በደንብ እስቲ አሜን። አንድ ሶስት ለጌታ በደንብ ጭብጨባ እልልታ እስቲ አሜን። ጥራኝ ብያለሁ። እግዚአብሔር ሆይ አረሳኝም። ዙፋንህ ይባረክ። ጌታ መልካም ነው። አሜን። ዛሬ ጌታ እግዚአብሔር በቤትሽ የመታያ ጉዳይ ያደርጋል። አሜን። እግዚአብሔር እንዲህ ብሎኛል። ያልተመቸሽ ህይወትና ያልተመቸሽ አንቺ አሁን ባለትዳር ነሽ፣ የልጆች እናት ነሽ፣ ግን ማለት ነው በሁሉም ደስተኛ አይደለሽም። እግዚአብሔር እንዲህ ብሎኛል። ዛሬ በአንቺ ላይ በሚደረገው ነገር ሽሽቾ ላይ ስንታየው ወንድሜ ነው። ወንድምሽ ነው። ይጠጣል። ፎቶውን ይዤ መጥቻለሁ። አምጪልኝ እስኪ። ለሱም ሳልነግር ደብቄ ነው ይዤ መጣሁ። አምጪ። ኢየሱስ ጌታ ነው። ቴንም ይኸው ጩኸቴ አሜን። እንደ ሰዎቹ በአምላኬ ፊት እስቲ አምጪ እስቲ በተቀደሰ አምጪ እስቲ። ዛሬ እኔ ቃል ሳወጣ የሰራዊት ጌታ እግዚአብሔር ከዚህ ቀን ጀምሮ አንድ የሰው ጉዳይ ቀጥሎ አሸናፊ ኤችአይቪ ያለበት አዎ ያንተ በመሆኔ ኮራሁኝ እኔ ሸኔ ደስ ይለኝ ደስ ደስ አለኝ ያንተ በመሆኔ ኮራሁኝ እኔ ሸኔ ደስ ይለኝ ደስ ደስ አለኝ አይቻለሁ በምድር ላይ የኔ ኢየሱስ ብቻው ጥግ በላይ ሁሉም ገደመ ልካለው የኔ ጌታ ብቻ ነው አቻ የሌለው ኢየሱስ ነው ወደር የሌለው ኢየሱስ ነው ልልታችሁ ጋችሁ ይሰማ አሜን። ሰምተሃል? ምንሽ ነው ይሄ? የባለቤቴ እህት ልጅ ነው። የባለቤቴ እህት ልጅ ነው። እሷም ልትመጣ ነበረ፣ ሲያማት ነው የቀረችው። ተቀጣጥረን ነበረ ዛሬ እድሜው እንዲያ በጣም ልጅ ነው። ይሄ የባለቤቴ የእህት ልጅ ነው። ኤችአይቪ ያለበት። ስምረት የኔ ልጅ ነች። ብሌንም የኔ ልጅ ነች። ዳግምም የኔ ልጅ ነች። ቶምቤ አረ ጮቢ ሰማ ጩኸት ከዚህ በላይ እክልት ሰማሴ ብራሻንያ አስቸጋሪ ሁኔታ ከበበኝ በገናዬን ወስዶ አሰቀለኝ መፍትሄ ላጣሁበት ሐዘን ጠላቴም ደስ አለው እንዲህ ስሆነ ፈቅቼ እልልታዬን ሳነሳ ኢየሱስ ከዙፋኑ ተነሳ ምስጋናዬ እጨፍራለሁ ይኸው በደስታ አትታዘቡኝ አታስተውኝ ስርግግበው ጭወት ያላሳ ወይ እልልታ ይሰማ አሜን። ኢየሱስ ጌታ ነው። የጸለይኩትን ሰምቶኛል። አሜን። በእግዚአብሔር ፊት እኔም በዚህ መድረክ ላይ ለአባቴ ምስጋና የምሰጥበት ቀን ለእኔ የለም ወይ እያልኩኝ በቴሌቪዥን ሁሌ ስለማይክ እግዚአብሔር ለእኔም ቀን ስጠኝ እንደዚህ በመድረኩ ፊት የምሆንበትን ቀን ብያለሁ። እግዚአብሔር ሰምቶኛል። ሃሌሉያ።
እግዚአብሔር እንዲህ አለ። አሜን። ይኸውልሽ አሁን ስማችሁ ስጠራ በተለይ ማለት ነው። እሺ ተስፋ ጽዮን የመጀመሪያ ልጄ ነው። የመጀመሪያ ልጄ ነው። አበራ ባለቤቴ ነው። አሜን። እግዚአብሔር እንዲህ አለ። ከዚህ ማታ ጀምሮ ወደ ቤትሽ በሞገስ እኔ እገባለሁ አለ። አሜን። እኔ በቤትሽ ያለው ይኸውልሽ ከዛሬ ጀምሮ ማለት ነው ምንም ነገር አለቀ አንቺ እንዳትይ ማለት ነው። ዮሐንስ ወንጌል ምዕራፍ 2 ላይ ስናይ ያ ማለት ነው ገና ሲጠራ ነገሩ ሁሉ ሙሉ ሆነ ያለ ማለት ነው። ና አንተ በሳሎን ተገኝ ብሎ ጠራው። ኢየሱስንም ደቀ መዛሙርቱን ሁሉን ጠርቶ ነበረ። ኢየሱስ ቤት ገብቶ እያለ ጠጁ አለቀ። ልክ ጠጅ ማለቁን ሲያቅ ቤት ውስጥ ቀደም ብሎ የገባው ኢየሱስ ውሃውን ቀየረ። አሜን። ልክ እንደዚህ ማለት ነው ከዚህ ማታ ጀምሮ ሕያው እግዚአብሔር አለቀ ቤት አያልቅም። አሜን። ጠፋ ቤት አይጠፋም። አሜን። እግዚአብሔር እንዲህ አለ ነገርሽን በየቀን በየጊዜው በየሰዓት ማለት ነው እየቀየርኩ እየሰራው አስደንቅሻለሁ አለኝ። የሰማሽ ነው? እስከ ዛሬ ድረስ ጸለይኩ ብቲ ምን ብቲ ማለት ነው እሱ አያገባኝም። ግን ከዚህ ማታ ጀምሮ በቤትሽ የሰራዊት ጌታ እግዚአብሔር ቀድሞ ገብቷል። አሜን። ስትሄጂ ክብር፣ ስትሄጂ ሞገስ። አሜን። ያውልሽ አንዱ ሞተ ብቲ እንኳን ማለት ነው ሌላ አለ። አሜን። ውሃው ቢያልቅ ወይን ጠጅ አለ። አሜን። እግዚአብሔር እንዲህ ብሎኛል ለየት ያለ ጉዳዮችን በየቀን አሳይሻለሁ። አሜን። ከልጆችሽ ማለት ነው 2 ልጆች ነቢይ ይሆናሉ። አሜን። ለጌታ በደንብ ይጨበጨባል። የእግዚአብሔር ሰውን ምለው አንድ ጥር ላይ ለኔ ሆነልኝ ነገር አለ። ከ6 ወር ጀምሮ አሁን 2 ዓመት ሆኗታል ሕፃኗ። ከ6 ወር ጀምሮ መከራዬን አሳየችኝ። ሆስፒታል እያንከራተትኩኝ ከዛ በኋላ የሆኑ ሰዎች አዋሳ ላይ ስፔሻሊስቶች አሉ የህፃናት ሐኪሞች እዛው ሰጃት ሲሉ እኔ ቤት ያለው ኢየሱስ የዶክተሮች ዶክተር የናዝሬቱ ኢየሱስ በእስራኤል ሆነ አንተ አትፈውስም ወይ ልጄን ብዬ የእግዚአብሔር ሰው ሲያገለግል በቴሌቪዥን ስክሪን ላይ ላቡን ጠረኩኝና በልጄ ላይ ቀባሁኝ። ከዛን ሰዓት ጀምሮ ተፈውሳ ይሄው 5 ወሯ ነው። የእግዚአብሔርን ሰው ባርኩልኝ። ኢየሱስ ጌታ ነው። እኔ የምልሽ እጅግ በጣም ማለት ነው ማህፀንሽ ዋጋ የለውም። የሰማሽው ይሄ ነው ማህፀንሽ። እውነት አንዴ ቁም እስቲ። መድኃኒት ልጄ ነች። ፎቶን አምጪ እስቲ። እየሰማሽ ነው? ከዚች ማይክሮ ሰከንድ ጀምሮ አሁን ማለት ነው ይሄ የማህፀን በሽታ ካንቺ ላይ ተነስተዋል። አሜን። በጌታ በኢየሱስ ስም ይዋፋውሻለሁ። ከዚህ ቀን ጀምሮ አሜን። ከማሮጃ ሊበንተር ደስ ከማሮጃ ኢየሱስ ብቻ ያየግኝ በትንሳኤው ኃይል ይዋፋውሻለሁ። መልካም አድርጊያለሁ። እስቲ አሜን። የሰማሽ ነው? እግዚአብሔር እንዲህ አለ፣ አንቺ ብቻ አይደለሽም ልጅሽንም ኢየሱስ ጌታ ነው። ሻባ አንቺ ብቻ አይደለሽም በተለይ በልጅሽ ላይ የወደቀውን እውነት አዎ የኔ ነች ታማለች። ያንተን በቴሌቪዥን አይቼ በቃ አንድ ጊዜ ለራሴ ተፈወስኩና እሷን በቃ ላጸልየው እስኪ ምንድነው በሽታ ያንተን ጸጋው ሲያይ በቃ ለኔም ለሷም ላጸልየው ከዚህ ተሽው እንጂ እኔ ከወላይታ ቦዲቲ ነው የኔ ኖር መጣሽው ማለት ነው።
ከዚች ሰዓት ጀምሮ ሀችን ዶሜዲ ሰው ገበይ ሙለክችስ አሜን። በተሰየው ኃይል በኢየሱስ ስም በተለይ ማለት ነው ይሄ ሰው አሁን ካልጸለይኩ ማለት ነው ያለብህ በሽታዎች ሁሉ እኔ በዝርዝር ወደ በሽታ ከመሄድ በፊት ግን ትላልቅ ጥያቄዎች አለው። ደግሞ አንተ በራሲ ኢየሱስ ጌታ ነው። እጅግ በጣም ስጋት ውስጥ ነሽ። ስጋት ዛሬ ካልጸለይኩልሽ ማለት ነው ከምንም በላይ ማለት ነው ከምንም በላይ በተለይ ጉበትሽ መሰረት ጉበት አሜን። እንዴት ነሽ? ሁሉ መልካም ነው። ሁሉም መልካም። አሁን ከዚህ ሰዓት ጀምሮ ሰላምሽ ሁሉ ይመለስ። አዎ በሽታው ሁሉ ይነሳ። ሁሉም ይነሳ። የእግዚአብሔር ክንድ ያገኙት ይኑር። ያውልሽ ከየት ነው የመጣሽው? ከአዳባ ከባሌ አዳባ። እግዚአብሔር እንዲህ አለኝ ዛሬ ነው ከፈለሽ አሁን ከፈለሽ ነገ ጠዋት አይተሽ ትመጪያለሽ። ፈጽሞ ይህንን የጉበት በሽታ አንቺ አንስቻለሁ። አሜን። ሙሉ ሰላም ሙሉ ደስታ ሆኖልሻል። አሜን። እግዚአብሔር እንዲህ አለኝ ከእንግዲህ በኋላ በአንቺ ላይ ማለት ነው የበሽታ ዝርዝር አይጻፍብሽም። አሜን። ይልቁንስ በየጊዜው ስኬት ደስታ ይሆንብሻል። አሜን። አዳዲስ አዋጆች ሁሉ ቀየርኩልሽ። አሜን። በጌታ በኢየሱስ ይሁንልሽ። አሜን። ተባረክ። አሜን። ኢሳያ ኃይል ቆይ ልጸልይልሽ። የባለ ስም አዲሱ በቀለ ነው። ልጸልይልሽ። እሺ የምትይኩን ወደ አንቺ እመለሳለሁ። የአዲሱ በቀለ ባለቤት በስልካ አይታየኝም ሌላ አይታየኝም ሌላ አይታየኝም ሌላ አይታየኝም ሌላ አይታየኝም ውበት ግርማውን አይቼ ልቤ ተሸንፏል እኔስ ኢየሱስን አይቼ ውስጤ ፎይ ብሏል ልቤ መረፈሏል አይታየኝም ሌላ አይታየኝም ሌላ አይታየኝም። አሜን። እንደት ነሽ? ሁሉ መልካም ነው? አሜን። ሰላም ነው። ሙሉ አሜን። ስምሽ ነው? አዎ። ሙሉ ነው? አዎ። ሙሉ አዎ። ይኸውልሽ እንደት ነሽ? ሰላም ነኝ። በፊት ታውቂኛለሽ? አላውቅም። ይኸውልሽ 20 ዓመት ሙሉ አዎ 20 ዓመት አዎ ልጅ አተሻል። አዎ አጥቻለሁ። 20 ዓመት አዎ ልጅ አተሻል። አዎ 20 ዓመት አዎ ልጅ አተሻል። በእግዚአብሔር ፊት አልቅሻለሁ። አልቅሰሻል? አዎ አንብቻለሁ። ዛሬ ያው እንዲህ ልሻል ትንቢት ሳይሆን የሚጀመር ልንገርሽ 3 ወንዶችና 2 ሴቶችን ትወልጃለሽ። አሜን። ይኸውልሽ እንዲህ በይ እስቲ እንዲህ በይ 575,000 በይ እስቲ 575,000 ብር ድጋሜ 775,000 ብር 575,000 ብር 575,000 ብር ቼኩን አምጪ። አለ ቼክ አምጪ። ላሜማ ደስታዬማ ኢየሱስ ነው ለኔ ምንም ነገር የማይበቃው ነው የዘላለሜ ሳየው ካኮነበስኩበት ሳየው ቀና ላለው ሳየው ምርኮ እንዳገኘ ሳየው በፊቱ ዘላ ሳየው ካኮነበስኩበት ሳየው ቀና ላለው ሳየው ምርኮ እንዳገኘ ሳየው በፊቱ ዘላ ልዩ ነው ሰላሜ ልዩ ነው እረፍቴ ኢየሱስ ሲገባ ከቤቴ ያማረ ሕይወቴ ልዩ ነው ሰላሜ ልዩ ነው እረፍቴ ኢየሱስ ጩኸት ወይ ልዩ ነው
ልዩ ነው ሰላሜ ልዩ ነው ልዩ ነው እረፍቴ ልዩ ነው አሜን። ይችላል። ለሰው ያማቻው ለእግዚአብሔር ሃሌሉያ አሜን። ሁሉ ይመለስ። አንተም እዚህ ነበርክ? አዲስ በቃ አዲስ በቃ ላይ ታውቀኛለህ እንዴ? አላውቅም። ፈጽሞ በፍጹም አላውቅም። ፈጽሞ በፍጹም ተመስገን ኢየሱስ። ይኸውልህ ተያይዝ ውስጥ አንተው ከምንም በላይ ማለት ነው ወደ ግራ ወደ ቀኝ በሁሉም ምንም ብትል እምቢ ብሎልሃል። አዎ እምቢ ብሏል። ልክ ነህ። አሁን ይሄኛው ቼክ ሲጻፍልህ ራሱ ማለት ነው ብዙ ነገር ባለበት እንደም ማለት ነው ባዶ ከምትሆን ዝም ብለህ ይይዝሃል። አዎ የምታውቀው ሀብትና ያለው ጉዳይ ሁሉ አንድ ላይ ደቆብሃል። አዎ ነገር ከዚች ማታ ጀምሮ ማለት ነው በሚገርም ሁኔታ ማለት ነው እየሰማ ነው። አዎ ይሄኛው 575 ሺህ ብር ይሄ እንደነበረ ሆኖ አዎ ፈጽሞ ይሄ አንተ የምታውቀው ነው። ቀን ነው የምጠብቀው እሺ አንተ የማታውቀው ነገሮችን ማለት ነው። የሰራዊት ጌታ ይሄንን ካሳየ ደግሞ ሌላ ማለት ነው ፈጽሞ አንተም ያላየው እሷም ያላየችው ሰዎችም ያላቁ እጅግ በጣም አስገራሚ የሆነ ነገር ወደ እጅ ያስገባለሁ አለኝ። አሜን ሃሌሉያ። ይሄኛው ብር ከመውሰድ በፊት ሌላ ነገር ያስጀምራለሁ። በተለይ ማለት ነው ታምሩ የጓደኛዬ አባት ነው። የጓደኛክ የማየ ፍቃዱ? አዎ ይኸውልህ ዛሬ ስማኝ። ይኸውልህ 572 ብር ደምርልኝ 572,000 ብር 572,000 ሲደመር 3,000 ሲደመር 1 ሚሊዮን ሲደመር 600,000 ሲደመር 2 ሚሊዮን 300,000 መጥራት ሁሉ አቃተህ እንዴ? 2 ሚሊዮን 300,000 በአንድ በኩል 3 ወንድና 2 ሴት በአንድ በኩል ሃሌሉያ ኢየሱስ ተመስገን ሃሌሉያ። አንተም ከዚህ ውስጥ አንተ የምታውቀው ማለት ነው 3,572,000 አንድ ላይ አንተ 575,000 ነው የምታውቀው። ሌላ ጉዳይ ሁሉ አንተ ባታውቅም እግዚአብሔር እንዲህ አለ ካንተ የተሰወረው እነዚህ ሁሉ ማለት ያለቀው ነገር ናቸው። አንተ አሁን በቅርቡ መታጀም ሕያው እግዚአብሔር ይሄ ትንቢት አይደገምም። ቀጥታ ወደ ልጅ ትገባለህ። አሜን። ጉዞ ወዴት ነው? ወደ ልጅ። ሃሌሉያ ተመስገን ኢየሱስ። አሁን ከዚህ እድሜሽ በኋላ ነው የሚያስብለው፣ ግን ለጌታ ሁሉ ይቻላል። ቃል አውጥቻለሁ። እንተዋወቃለን። እኔ አንቺን አቅሻለሁ። ስለዚህ እግዚአብሔር እንዲህ ይልሻል፣ ልጄ ሆይ ከእንግዲህ በኋላ ልጅ ይሆንልሻል። ደስታችን ብዙ ይሆናል። ይኸውልህ አሁን እሱና ይሄኛው አንድ ላይ ስንት ነው? 575 ይሄ አንተ የምታውቀው ነው። እኔ የማወራው ማለት ነው ፈጽሞ አንተ የማታውቀው ግን ተሰርቶልህ ቁጭ ያለ ጉዳዮችን ነው የማየው። እግዚአብሔር እንዲህ ብሎኛል። እኔ ይሄንን ቼክ ማወቅ የምችለው መንገድ አለ። እኔ አውቃለሁ። ፈጽሞ እንታወቃለን። አግኝተህ ታውቃለህ? ፈጽሞ ማለት ነው። ስለዚህ እግዚአብሔር እንዲህ አለኝ፣ ልጄ ሆይ በታማኝነት ነገርን ሁሉ ወደ እጅ እኔ አስገባለሁ። አሜን። ይሁን በኢየሱስ ስም። ሃሌሉያ። እስቲ አሜን።